ስታምኑ ነው። ክርስቶስ ብቸኛ የኃጢአት ስርየት ነው። አልመሲህ ኢሳ ክርስቶስ መድኃኔ ዓለም የሰው ዘር ሁሉ አዳኝ ነው። የሰው ዘር ያለ ክርስቶስ አይድንም። ወዳጆቼ ሁላችንም በአዳም ኃጢአት ምክንያት ከገነት ወጥተናል። ከገነት የወጣው የሰው ዘር ወደ ገነት እንዲመለስ ነው ክርስቶስ ኢየሱስ ወደ ምድር የመጣው። ስለ እኔና ስለ እናንተ ኃጢአት በመስቀል ላይ የሞተው ክርስቶስ እናንተና እኔን ለማዳን ነው። ወዳጆቼ ደህንነት ተቀበሉ። ክርስቶስ ብቸኛ የሰው ዘር አዳኝ ነው። የሰው ዘር ያለ ክርስቶስ አይድንም። ልትድኑ ክርስቶስ ያስፈልጋችኋል። ሁላችንም ከአዳም የወረስነው የውርስ ኃጢአት አለ። ይህ ኃጢአት ይቅርታ የሚያገኘው በኢየሱስ ስታምኑ ነው። ያለ ክርስቶስ ሊያድናችሁ የሚችል ሌላ ምስጢር የለም። ወዳጆቼ እንዲሁ በሃይማኖታዊ ሥርዓት ራሳችን ብንደልል እንሳሳታለን። ክርስቶስ በነፍሳችሁ በመንፈስ ቅዱስ አማካኝነት የሚያድር ዘላለማዊ ሕይወት ነው። ክርስቶስ በልባችሁ የሚያድር ዘላለማዊ ሕይወት ነው እንጂ ውጫዊ ሥርዓት አይደለም። ከውጭ የምንሳለመው ምልክት አይደለም። ወዳጆቼ ክርስቶስ መድኃኔ ዓለም ከውጭ ብትሳለሙት መድኃኒቱ አይጠቅማችሁም። መድኃኔ ዓለም የነፍስ መድኃኒት ነው። ታዲያ መድኃኒቱ የሚጠቅመው መድኃኒቱ ሲዋጥ ነው። መድኃኒት ጠረጴዛ ላይ ብታስቀምጡ እንደማይጠቅማችሁ ክርስቶስ መድኃኔ ዓለም ከውጭ ብቻ ብትሳለሙት ምንም አይጠቅማችሁም። ክርስቶስ ኢየሱስ በመንፈስ ቅዱስ በልባችሁ ሲያድር የሕይወት ብርሃን ይበራላችኋል። ማንም በክርስቶስ ቢሆን በጨለማ አይመላለስም፣ የሕይወት ብርሃን ይሆንለታል ይላል የእግዚአብሔር ቃል። ወዳጆቼ ክርስቶስ የማይነጥፍ ዘላለማዊ ሕይወት ነው። በእርሱ የሚያምን አያፍርም። ወዳጆቼ ማንም በክርስቶስ ቢሆን አዲስ ፍጥረት ይሆናል። አሮጌ ነገር ያልፋል። አሮጌ ነገር ምንድነው? ከአዳም የወረስነው የውርስ ኃጢአት አለ። ይሄ አሮጌ ሥርዓት ይባላል። ሰው በጌታ በኢየሱስ ሲያምን ይህ አሮጌ ሥርዓት ያልፋል። በነፍሳችሁ የዘላለም ሕይወት እንዳላችሁ ምስክር ይኖራችኋል። ወዳጆቼ አሁን የምትጓዙት ጉዞአችሁ አቅጣጫ ተምናችሁ እንደምትሄዱ የሕይወት ጎዳናም ተተምኖ ታውቆ የሚኬድ ነው እንጂ የግምት ጎዳና አይደለም። ወዳጆቼ ሁላችንም እንሞታለን። ስትሞቱ ግን የነፍስ ዋስ ያስፈልጋችኋል። ወዳጆቼ ይሄ የእንግድነት ምድር ነው። ሁላችንም በዚህ ምድር ዘላለማዊ ቋሚ አይደለንም። ግን ስትሞቱ የነፍስ አዳኝ ክርስቶስ ያስፈልጋችኋል። ወዳጆቼ አልመሲህ ኢሳ ክርስቶስ ኢየሱስ የዘላለም ሕይወት ነው። ያለ ክርስቶስ ደህንነት የለም። ሰው በጌታ በኢየሱስ ሲያምን በነፍሱ የዘላለም ሕይወት እንዳለው ምስክር ይኖረዋል። አሁን ክርስቶስ ልባችሁ ከፍታችሁ ብትቀበሉት የዘላለም ሕይወት እንዳላችሁ ታውቃላችሁ። ወዳጆቼ የዘላለም ሕይወት ታውቆ የሚካሄድ ጎዳና ነው እንጂ በግምት አይካሄድም። አሁን እንኳ በዚህ ማለዳ የት እንደምትሄዱ አቅጣጫችሁ ታውቃላችሁ። የሕይወትም ጎዳና በትክክል ታውቆ የሚካሄድ ነው። ወዳጆቼ ዛሬ የእግዚአብሔር ቃል መንገዱ ይነግራችኋል። መጽሐፍ ቅዱስ የእግዚአብሔር ቃል የክርስቶስ ኢየሱስ ብቸኛ የሕይወት አዳኝ ነው። እርሱ የሕይወት ጎዳና ነው። ስለዚህ ዛሬ ጠዋት ይህ የተወደደ ማለዳ የተሠራው ለእናንተ ነው። ለነፍሳችሁ ድነት ክርስቶስ ያስፈልጋችኋል። የሰው ዘር ያለ ኢየሱስ አይድንም። ልትድኑ መድኃኔ ዓለም መድኃኒቱ ያስፈልጋችኋል። መድኃኒት ታዲያ ሲዋጥ ነው እንጂ የሚፈውሰው ከውጪ ቢሳለሙት መድኃኒት አይፈውስም። እነዚሁም አልመሲህ ኢሳ መድኃኔ ዓለም ክርስቶስ የሰው ዘር ሁሉ መድኃኒት ነው። የኃጢአት መድኃኒት ነው። ሰው ከአዳም የወረሰው የውርስ ኃጢአት አለ። ማንም የአዳም ኃጢአት የለብኝም ቢል ይዋሻል። አፈር ነህና ወደ አፈር ትመለሳለህ የተባለው እያንዳንዳችን ከአዳም የወረስነው የውርስ ኃጢአት ስላለብን ነው። ዛሬ ለነፍሳችሁ ድነት ኢየሱስ ክርስቶስ ያስፈልጋችኋል። ክርስቶስ ኢየሱስ የዘላለም ሕይወት ነው። መዳን በሌላ በማንም የለም። ከሰማይ በታች ከምድር በላይ የሰው ዘር ሁሉ አዳኝ ጌታ ክርስቶስ ነው። ወዳጆቼ ጌታ ክርስቶስ ስታምኑ
የሕይወት ብርሃን ይሆንላችኋል። በጨለማ አትመላለሱ። ሰው ያለ ክርስቶስ ከሆነ በድቅድቅ ጨለማ ውስጥ ነው የሚኖረው። እቺ ዓለም ልትረዱት ከምትችሉት በላይ ድቅድቅ ጨለማ ነች እቺ ዓለም። የዚህ ዓለም ጨለማ ምስጢር የሚገባችሁ ብርሃን ወደ ሆነ ወደ ክርስቶስ ስትመጡ ብቻ ነው። የዚህ ዓለም ገዢ ሰዎች ወደ ብርሃን እንዳይመጡ ዐይኖቻቸው በመጋረጃ ጋርዶታል። ዛሬ ከዐይኖቻችሁ መጋረጃ አንሱ። የዚህ ዓለም ገዢ ዲያብሎስ ብቻ ወደ ገሃነም እንዳይገባ የሰው ልጆች ሕይወት እንዳያገኙ ዐይኖቻቸው ጋርዶታል። ወዳጆቼ ሰዎች እነሆ ባልተረዱት ሃይማኖታዊ ልምምድ ውስጥ ሕይወት አለኝ ይላሉ። ወዳጆቼ ስትሞቱ አድራሻችሁ ወዴት ነው? ወዳጆቼ ከሕይወት ይሄ ሕይወት የእንግድነት ምድር ነው። ከዚህ ምድር በኋላ ገሃነምና መንግሥተ ሰማያት እውነተኞች ናቸው። ስለዚህ አድራሻችሁ የት ነው? ወዳጆቼ ዛሬ ነው የሚታወቀው፣ ነገ የሚታወቅ አይደለም። የሕይወት ጎዳና እውነት ስትይዙ የነፍስ ረፍት ይሆንላችኋል። ማንም በነፍሱ ረፍት ካለ ሌላ ጥያቄ የለም፣ ወደፊት ተጓዙ። ነገር ግን ሰው በክርስቶስ ካልሆነ የነፍስ ረፍት አይኖረው፣ በነፍሱ እርግጠኝነት አይኖረው። ወዳጆቼ ክርስቶስ ስታምኑ ፍጹም የሆነ የሕይወት እርግጠኝነት ታገኛላችሁ። የዘላለም ሕይወት እንዳላችሁ እርግጠኞች ትሆናላችሁ። መድኃኔ ዓለም ሲውጡት የሚያድን የነፍስ መድኃኒት ነው። ታዲያ መድኃኒቱ ሚሠራው ሲውጡት ነው እንጂ ከውጪ ሲሳለሙት አይደለም። መድኃኒት ጠረጴዛ ላይ ተቀምጦ አይፈውስም። እንደዚሁም መድኃኔ ዓለም ወዳጆቼ ክርስቶስ ኢየሱስ በነፍሳችሁ በመንፈስ ቅዱስ አማካኝነት ሲነግስ የዘላለም ሕይወት እንዳላችሁ ያኔ ታውቃላችሁ። ክርስቶስ ኢየሱስ የዘላለም ሕይወት ነው። መዳን በሌላ በማንም የለም። ክርስቶስ ኢየሱስ ቤዛ ሆኖ